ሳብ ግጥም ዋንጫዬን አለቅም ሳብ ግጥም ዋንጫዬን አለቅም ይላል አባቴ we are the gunners ቋጣሪ ምናምን ነገር እሰይ ደለበል ማለት ገባርለ ዋንጫው እጃችን እስኪገባ ድረስ መቋጠርህ እንደማታቆም እናቃለን እኛ ደግሞ ማን ተስፋ ያደረክ ስብር ስናረግ ደስ ይለናል ገባርለ ዳኛ ቢዘርፈንም ባይዘርፈንም ማን ጭራሽ በህይወቱ ዳኛ ሌባ እንደሆነ እኮ እናቃለን ዳኞች ሌባ ናቸው ግን በህይወቱ አንድ ቀን ለኛ ዌስታም ላይ ቢፈርድብን ሙዚቃውን ላሰራችሁ አይደል ያው ሙዚቃን ልጋብዝ ሳብ ግጥም ዋንጫዬን አለቅም ነው ገባርለ we are the gunners ጠላ ወደድክና ምን አገባን ገባረ ምን አገባን እንችላለን ታደንቀናለህ ታሽቃብጥልናለህ በተለይ ቻምፒየንስ እንሆን ወደ ሳይሆን በግድማ ሲቲዝንስ አንቺ ጽድት ያልሽ ሚዜ ነው የምትሆኝ ጽድት እንዳንቺ አይነት ሚዜ እኮ ታይቷው ደብል ዶሜስቲክ ደብል የበላ ሚዜ ማረግ ማለት እኮ ራሱ ትልቅ ክብር ነው ገባሽ አይደል ልክ እንደኔ ቶክሲዶ ለብሰሽ ነው ምትሞሽሪኝ ማለት ሌላው አይገባ እንደውም ለዘበኛው ንገሪው ሌላው እንዳይገባ ማለት የዳንስ ፐርፎርማንስ ብቻ ሶስተኛ ሚዜ የዳንስ ፐርፎርማንስ ይፈቀድላል ማለት ትደንሳለህ ኩኛ ብሩኖ ዲድ በጫካ ሁለት ነው ነገር ለዚህ ነው ዲድ በጫካ ወያላ አረበሽኩህም ይቅርታ አንድ ጥያቄ ነበረና ውስጤ ከሚቀር ልጠይቅህ ብዬ ነው ዋንጫ ከበላ ግን ምን ልታረገኛ አስበሃል ካሁን ልዘጋጅበት ሎቆ ብዬ ነው ለካሁን ለዘጉም አይታወቅም እኔ ሐሳብ አለኝ ልናገር እሺ ምንድነው ኳስ ሜት አቆማለሁ እኔ ፋሽን አልፎበታል ኳስ አሁን ፊልም ላይ ነው ቀንዘራፊ የሚል ፊልም ምርጥዬ ያበደ ፊልም በዓለም ሲኒማ ይታያል ዘይድ ያለው ይኸውላችሁ ኑና ከኔ ጋር ምን ይሰራል ኳስ አለፈበት ፋሽን እኮ በቃ እና ይሄ ነው እኔ ሐሳቤ አንድ ሐሳብ ካለ ንገረኝ ምን አባት ሆናታለሁ እኔ ሞዶ አሸናነፍ እንደ አይነት አሸናነፍ ነው እሺ እንዲጨጓራ የሚልጥ ምቀኛን እስከ መጨረሻው ሰዓት ድረስ ቁጭ አድርጎ አብሮኝ ከኔ ጋር ማለት ነው እንዲህ ያየኝ ዋንጫ በላሉ አመቱን ሙሉ አንድ ለባዶ ያሸነፍኩኝ ጨጓራችሁን እየላጥኩኝ ከረምኩኝ ጨፈርኩኝ ቋጣሪ ወይኔስ ድሮክሳን ከልያጀማ አንድ በቃ ማንንም ይሁን ማንንም ለቋጣሪው ጨጓራ ለመዋጣት ተዘጋጅቶ የሚገባ ቡድን ጀማው እኛ ማለት ነው ዘንድሮ ተሳቃችሁ ነው ዋንጫ የምትበሉት ብሎናል አንዴ ፈጣሪ ተሳቀን ተንፏቀን ዋንጫውን እንበሏለን እንኳን ደስ አላችሁ ግን ደስ ያለኝ አው እንዲያዩን ጀማው ለሊቱ ሙሉ ከኛው ካሁን ገባ ወጣ እያሉ ማለት ነው ጨጓራችሁ ቡጥ አርገን ተጠንላቸው አሸንፈን ዋንጫ ስንበላ ከምን በላይ ደግሞ ያገባ ነው እኮ ጎል እኮ ኮርና ነው በኮርና ዋንጫ አይበላም ሲሉን ነበር እኮ ጀምአው በልተን እኮ ልናሳያቸው ነው ጀምአው በልተን ልናሳያቸው ነው ይሁን የኮርና ዋንጫ እንዳለ ያለው ወይ ኮፒንግ ሸራርገለ ኮፒንግ አንድ ጨዋታ ነው አንድ ጨዋታ እሱም በጣም ኢዚ የሆነ ጌም ነው እመጣልሃለሁ ይሄን ዋንጫ ዘንድሮ እንደዚህ እሱን አንድ ለባዶ አሸንፌ እንዲህ ሳነሳው ታይኛለሽ እንዴ ጀምአው ኮፒሊንግ ሼር አድርገው ይመቸን ካይሎከር ምን ተባብለን ነበር አንተ ሳብ ግጥም ዋንጫውን አንለቅም አልተባባልንም አንተስ በየፕሬስ ኮንፈረንሱ ወይ ይላክስ ይሁን ኖርማል ነው ይኸውላችሁ አሁንም አንለቅም ይኸውላችሁ ለቀን አንለቅም አለባበሴ ያስታውቃል ለቀን አንለቅም ይህን ካፔ ማውለቅ አይጠበቅብንም ግን ማለት ነው ይሄ ቲማችሁ ነው ቪዥን የሚገልበው ይሄ ቲማችሁ ነው እዛም ሄዳችሁ በዚህ ቲም ነው ሳብ ግጥም ዋንጫውን አንለቅም አሁን እኮ እዛ ውስጥ ሳብ ግጥም ዋንጫውን አንለቅም ይልቁ ኖርማል ነው አንለቅም ይኸውላችሁ ፓላስ ይቀረናል ፒዤ ይቀረናል ቋጠሮ ተጀምሮ የሚያልቅ ነገር አይደለም ይኸውላችሁ አሁንም ሳብ ግጥም ዋንጫውን በቋጠሮ አንለቅም ላይ ነን እሺ ያራዳልች በርንሌ የኢትዮጵያ ህዝብን ታደጋት ሲባል ከርሞ ማለት ነው እኔም እኮ ተናግሬያለሁ
በርንሌን እንዴት እንደዚህ ምን አጭሳችሁ ነው ስላችሁ አላመናችሁኝም። ደሞ እኮ የሚያሸንፈው አሸናነፍ አርሰናል አረ በመለ እኔ ጭራሽ አልቆጠርኩም። የምር ነው የምነግራችሁ። በቃ እንደዚህ አይነት አሸናነፍ እንደሚያሸንፍ አቃለው ይገባኛል። በቃ አንድ ያገባል አለቀ በቃ። እና በርንሌ ላይ ተስፋ ማድረግ አልነበረባችሁ። ደሞ እስከ 90 እስከ ፕላሱ ያስቆጥርልሃል 1-0 ማለት ነው። ትቆጥራለህ ሳቱ 1-0 እኮ ነው። አንድ ቢደግም እኮ ላሽ ትላለህ። King Kai Havertz and the yellow baby King Kai Havertz ዋጓን አርሰናል ትላልቁን 2 ዋንጫ ኢየሱስ ይደግማሉ ይደገማል ነው ማለት ግባ እናውጣው ምትለዋለ ብራዚል የለም አመሰግናለሁ አይላበስኝ this is Arsenal ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ አርሰናል ቀድሞ ጎል አግብቶ አርሰናል ላይ ጎል ከማግባት ይልቅ ግመል አይደለም ግድንግድ ይዝሆን በመርፌ ቀዳዳ ማሾለክ በጣም ሲምፕልና ቀላል ነው። ቆይ መስከረም፣ ቆይ ጥቅምት፣ ቆይ ህዳር፣ ቆይ ታህሳስ፣ ቆይ ግንቦት እየተባለ ይሄው 37ኛ ሳምንት ላይ ደረሰ። ቆይ ፓላስ ማለታቸውም አይቀርም። መራራ ሐሞት የሆነ እውነታ ግን እግታችኋለሁ። ሁሌም እንደምላችሁ 2025 2026 ሲዝን ዘገነርስ ሲዝን ነው። ትክክለኛ መውረድ የነበረበት ቲም ነው በርንሌ። ይሄ ቲም ኖሮ እንኳን አይጠቅምም። ምን አባቱ ሊያመጣ ሲቆያል ፕሪሚየር ሊግ ላይ ቀጥታ ማስወጣት አተ ኳስ እንኳን አይችሉም እንዴ? ለምንድነው የጠበቅነው? ይሄ ሁሉ ህዝብ እንቅልፉን አጥቶ ቋጥሮ 1-0 ማለቁን የገረመኝ የተበሳጨውትን በዛ አንተ እስከ መጨረሻው አንተ በስነ ስርዓት ሱቱን ታርጌት እኮ አልሞከሩም። አንድ ቦክስ ውስጥ እንኳን ለመግባት ተሰቃይተው ነው በቃ። እሱንም ስንት 7 ነው ምናምን የገቡት ራሱ እኮ አንተ ምንም ያውቁት ነገር የለም። ተቃጥዬ እኔ በቃ ዌስትሃም በርንሌ እያልኩ ይመጣው በክሪስታል ፓላስ ተስፋ ማልቆርጠው ነውስ ወይ ነገ በቦርንሞዝ እንጥልና እንገላገል ይሆናል። ካልሆነ ወይኔ እኛ እኮ አንቺን እንደለመድሽው ለማንበጫበጫ ማስፈራራት እንዲሁም ደግሞ ኳስ ነው የሚሆነው አይታወቅም ብለን እንጂ በርንሌ በዚህ ደረጃ ይፈትንሻል አንድ ብቻ ያውም ከሴት ፒስ አስቆጥረሽ ታሸንፊዋለሽ ብለን አስበን አይደለም። ይቋጠሩ ቀን ይቋጠርለት ምናምን ብለን የወከብ ነው። በሜዳሽ በኤምሬትስ መጥቶ በርንሌ ይወክበዋል፣ ይቀውጠዋል፣ አንድ ሊያገባቻ ሊሆንሽ ይገዳደርሻል ምናምን ብለን እኮ አይደለም። ግን ያው ያንቺ ባህሪ ስላለ ካንበጫበጭንሽ ትንበጫበጫለሽ ብለን አንቺ ተንበጫብጨሽ 1-0 ተወጫለሽ ኤምሬትስ ላይ። ለማንኛውም ኮንግራ። ነገር ግን ክሪስታል ፓላስን እምታልፉት አይመስለኝም። የመጨረሻ ጨዋታ ነው፣ ያጫናል። በእርግጥ ማንቸስተር ሲቲ ምን ሊፈጥር ይችላል የሚለውን አላውቅም፣ ግን ማንቸስተር ሲቲ ፔፕ መልቀቁ ተረጋግጧል። ይሄን ነገር ሰምታችኋል ብዬ አስባለሁ። በቪዲዮም ቁጭ አድርጌላችኋለሁ። ከዛ ውጭ ኤንዞ ማሬስካ ይመጣል። በዚህ እንኳን ደስ አላችሁ። በዚህ ለምን እንኳን ደስ አላችሁ እንዳልኳችሁ በሌላ ቪዲዮ እሰራለሁ። ከዛ ውጭ ግን ክሪስታል ፓላስን የምታሸንፍ አይመስለኝም። ፔፕ የቀሩትን 2 ጨዋታዎች ማሸነፍ የሚችል ከሆነ አንቺ ክሪስታል ፓላስን ቦርንሞዝን ኔክስት ራሱ የሚያሸንፍ ከሆነ አንቺ ክሪስታል ፓላስን አሸንፈሽ ዋንጫውን ተሰሚዋለሽ የሚል እምነት የለኝም። ምናልባት ግን ማንቸስተር ሲቲ ቀድሞ ጥሎልሽ ዋንጫውን መብላትሽን ልታረጋግጭ ትችላለሽ። ከዛ ውጭ ግን ክሪስታል ፓላስ ይሄን አርሰናል ይወጠውጠዋል፣ በቤንች ይወጠውጠዋል። ይመቻችሁ። በቃ ጀመው እንደ ቀልድ በሉት። አቋማ ፈረሰ ማለት ነው። ጀመው አቋማ አመቱን ሙሉ አቋማ ብለን ፈረሰ በሉት እንደ ቀልድ። በቃ ተበላ። ድሮም የኢንካፔ ቂጥ ላይ ማለት ነው ዲርማማ የሚለውን ካየው ጊዜ ጀምሮ ዋንጫ እንደሚበላው ያለው አርሰናል ዋንጫ ሊበላ አይሆንም። ጀመው አይሳካላችሁም። አይሆንም ጀመው አይሆንም። አንድ ጮቴ ይቀረናል፣ እንቋጥራለን እስከ ጥግ። ፕሪሚየር ሊጉ አልቋል። 38ኛ ሳምንት እስኪደፍን ድረስ
እንቋጥራለን። ሼር አድርጉላችሁ። ገና አንተውም እግዚአብሔርን አንተውም እንቀጥላለን። አናምንም። ደህና መሻችሁ፣ ሰላም አመሻችሁ፣ ደህና ደሩ። እኔ እንደሆነ የአቅሜን ሞክሬያለሁ። እስከ 1 ሚሊዮን ብር መድቤያለሁ። ምንም ማድረግ አይቻልም። ምቀኛ ድሮ ምቀኛ ነው። ዛሬ አርሰናል ነጥብ ይጥላል ብላችሁ የቋጠራችሁ ሰዎች በእውነት የዋሆች ናችሁ። እኔ አልቋጠርኩም ታውቃላችሁ። እኔ ዌስታሙ ቀን አምኛለሁ። እንኳን ደስ አላችሁ ከ22 ዓመት በኋላ ምናምን ብያችኋለሁ። የዛን ቀን በቃ አርሰናል ይሄን ዋንጫ አሳክቷል። እኔ እየፈራሁ ያለሁት ለሱ አይደለም። አርሰናል ዋንጫ ማሳካት ጀመረ ማለት የምን ሜንታሊቲ ነው የሚፈጥርበት? የማሸነፍ ሜንታሊቲ። ዘንድሮ ቻምፒየንስ ሊጉን በሉ አልበሉም ችግር የለባቸውም። ቀጣይ ዓመት ፕሪሚየር ሊጉን ለመድገም ይቀጥላሉ። ከዚህ በኋላም እያሉ ብዙ ትልልቅ ዋንጫዎችን የማሳካት ሜንታሊቲ ነው ቢውልድ የሚያደርገው። ያኔ አበቃልን። ወያላ ሊረግጠን ነው የሚመጣው። ሊገሉ ነው የሚመጡት። ፋሚሊ ይሄን ዓመት ብቻ አትዩ። ከዚህ በኋላ ይረግጡናል። ክለባችን መነሳት አለበት። ዩናይትድ መነሳት አለበት። በጣም ነው የሚቻለው። እኔ አስጨናቂ ሰከንዳፍ እንደዚህ ደግሞ ይቻላል እንዴ? ሰከንዳፉ ሊያልቅ ሲል ተጨነኩኝ። እኔ ምንም ኳስ እኮ እኛ እግር ላይ እኮ አልቆያለን እኮ እንዴ። በርንሌ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው። ማን ካይል ዎከር እንደዛ ይቀድመዋል። ማርቲኔሊ ሊያልቅ ሲል ይወረውራል። እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር። ምን አይነት ሰከንዳፍ ነው የተመለከትነው? እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርስ አልመሰለኝም ነበር። እንዴ የተጎዳን ይመስለኝ። ትሮሳርድ ምን አይነት ጨዋታ! ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው ማኑ ዘማች ትሮሳርድ ነው። በጣም የሚያምር ጨዋታ ትችላለህ ትሮሳርድ። እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው። እንቅልፍ አይነ ጠቦ እኮ ነው እንደዚህ የምትጫወተው። በጣም ያበደ ጨዋታ ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታደርገው። ሀቨርስ እንኳን ያገባው አንተ ለቀይ ተርፋል። እግዚአብሔር ነው ያተረፈ። አንተ ቀይ አግኝተህ ነበር አንተ በቃ አንድ ጌም ነው የሚቀርን። አንድ ጌም በቃ እንደምንም በላችሁ አንዱን ጌም። አርሰናል ለየት ያለ ክለብ ነው የምልህ አባቴ። ደጋፊውንም ጠላቱንም እኩል ነው የሚያስጨንቀው ነው የምልህ። ገባህ አይደለ? እስከ 98ኛው ዳኛ ደደብነህ እናትህ ምን አባኑ 2 ደቂቃ የምታጫወተው 2 ደቂቃ እስኪ ያገብ። ዛሬ ቀይ ካርድ ሲያሳድደን ነበረ፣ ፔናልቲ ተከለከልን ምናምን፣ ግን ምድራዊ ኃይል የለም። አሁን ጠላት ይመጣና አሁን ይሄ አሳማኝ የሆነና በርሊን ስንት ለስንት እንዳሸነፍከው አንተ ገባህ። ከሱ ደግሞ በተጨማሪ ስንት ቻንስ ፈጠረብህ። ካይል ዋከር እኮ እየቀዳደደ ነበር ፈርስታፍ እኛ ጋር እኮ ክሊር ቻንስ ራሱ አንሰጥህም። 4 ጌም አሸነፍናል በተከታታይ 4 ክሊን ሺት ላለፉት 8 ጨዋታዎች ከፉላሙ 3-0 ውጪ ላለፉት 8 ጨዋታዎች ይሄን 3 ጨምር ደግሞ ላለፉት 11 ጨዋታዎች አርሰናል ከ1 ጎል በላይ ማግባት አልቻለም። ሽት ነና ያለ ግን ጎል አይገባብህም። ዲፌንስ ዊንዝ ዩ ታይትልስ አስበዋል። ያውላ ጌሞች አሸንፈ እኛ 2023 2024 ያደረከንን በቀል ማለት እንደዚህ በ1-0 አንተ አስቶን ቪላ እና በርሊን 10-0 እና 15-0 አሸንፋቸው። ገባሽ አይደል? 3 ነጥብ ኬዝ ነው የ3 ነጥብ ቡድን ማለት ክሊን ሺት አናዘር ክሊን ሺት ዲፌንስ ዊንዝ ዩ ታይትልስ። ይሄ ደግሞ በተጨማሪ ፔፕ እንደሚለቅ ኦፊሻሊ በሁሉም ሚዲያ መነገር ተጀመረ ማለት። አሁን ሲቲዝንስ የዚህ ውጤት አለ የፔፕ መልቀስ አለ አልቅሽ። እኔ ዘንድሮ ሊጉን ልብላው እንጂ ፔፕዬ በቃ እያለቀስኩ ነው የምለይሽ። ብዙ ዓመት አሰቃይተሽኛል፣ ግን ጎት ነሽ። ተረዳሽኝ አይደለ? ይሄን ዋንጫ ልትነጥቀኝ ግን እንቀሳቀሳለሁ ካልካንተ አይን የጠፋ ሰውዬ ማለት ነው። ይሄ ዜና እንደኔ የሚያስደስተው የለም ነው። ተዘጋጅ አዳሜ። በቃ አሁን ቀኝ ግዛት ልገዛሽ ነው። ገባል? ዘንድሮ ባይሳካልን ራሱ ተሳካልን እንጂ ማለት ባይሳካልን ራሱ ኔክስት ሲዝን ብንል የሚያምርብን እኛንን ነው። ምን የሚያምር ማን አባቱ ሊያቆመን ነው? ኧረ ወይኔ ደግሞ በቃ ይኸውላችሁ አንድ ነገር ልንገራችሁ። የቋጠሮ ቀን ዛሬ ምናምን እያልን በቃ ማረግ እናቁ እባካችሁ። እኔ እውነት እንደዛ በተባለ ቁጥር ይሄ ቡድን ይሄ አርሴናል የሚባል ቡድን እያሸነፈ እኛንም ንዴት ውስጥ ጭራሽ ሌላ ነገር ውስጥ እየከተተ ነው። ቋጠሯችን እየተበላሸ ማለት ነው። እና እስኪ አንድ ያለችን እድል ፓላስ ነች። እንደው የዛሽ ቀን በእናታችሁ ሁሉን ነገር እንቶ የቋጠሮ ቀን ማለቱን እንቶ ምናምን በቃ የሚሆነውን እንይዝም ብለን በእውነቴን ነው የምላችሁ። እኔ እየሆነልን አይደለም። ማርያምን አሁን ፓላስ ላይ መተማመን ከባድ ነው። ኖሮ እየከበደ ነው። ብቻ አንሰክስ። ማርያምን የቋጠረው ቀን የሚባለው ነገር ይሰከስ። ማርያምን ወይኔ ለምን ይመስልሃል አርቴታ የሌለበትን ባህሪ አምጥቶ
እስከ 90 ደቂቃ ድረስ አርሰናል ግብ እንዲያገቡ ሲያስጨንቃቸው ወደፊት እንዲጫወቱ ያረጋቸው የነበረው ለምን ይመስላል? እንዴት ነው የማይገባችሁ? አርሰናል የእጅር ወራ ኮርና አካባቢ ከ80 ደቂቃ በኋላ አግኝቶ እነ ሂንካፔ እነ ጋብሪኤል ማጋሌስ ለምን ይመስላል የበርንሌ ፔናልቲ ቦክስ ውስጥ ሊገጩ የመጡት? ማሸነፋቸው የተረጋገጠ ነው። ግብ ያስፈልጋቸዋል። ኢትዮጵያ ውስጥ ያላችሁ የአርሰናል ደጋፊዎች ብቻ ናችሁ እኮ በኮንፊደንስ በልተናል እያላችሁ እየፎከራችሁ ያላችሁት። ክሪስታል ፓላስ ነጥብ ያስጥለናል ብለው እየፈሩ ወይም እየሰጉ ያሉት አርቴታ ወይም ደግሞ የአርሰናል ተጫዋቾች ብቻ አይደሉም። ለንደን ላይ ያሉ ጨዋታውን ከተመለከታችሁ የአርሰናል ደጋፊዎችን ፊት መመልከት ትችላላችሁ። በጭንቀት ነበረ ግብ እንዲጨምሩ እየቋጠሩ የነበረው። ሲቲ በግብ ልዩነት ይበልጣል። ነገ በርንማውዝን ካሸነፈ እንደውም ያርቀዋል። አንተ ከክሪስታል ፓላስ ጋር አቻ ከወጣ ቀጣይ አስቶን ቪላ ነው ሲቲ የሚያገኘው። በእርግጠኝነት ይረመርሟል። ምክንያቱም አስቶን ቪላ ቀጣይ ኢሮፓ ሊግ ምናምን ፋይናል አለበት። ምን ይፈጠራል? አንተ አቻ ከወጣ ከክሪስታል ፓላስ በግብ ልዩነት ይበልጣል። የፕሪሚየር ሊግ ዋንጫ በላ ማለት ነው ሲቲ። ለዛ ነው አርቴታ እስከ 90 ደቂቃ እያስጨነቃቸው የነበረው። ለማንኛውም በዚህ ልክ ግን ኮንፊደንስ ይኑራችሁ። አትጨልሉ፣ ዋቴ አትንቀሉብን። ያራዳ ልጅ እግር ኳስን በብልሃት ተመልከት። ከንቲባው ነኝ። መልካም አዳር። ወደ ለንደን የታሰረ አንበሳ እንደ ጉድ እያጓራን ያራዳ ልጆች ሰንሰለቱን ሊበጥስ የአንድ ጨዋታ እድሜ ብቻ ነው የቀረው። የሚካኤል አርቴታ ሰራዊት ለያዥ ለገናዥ አልመችም ብሏል። ወዳጄ ወደፊት ነው እንጂ ወደኋላ የምናይበት ምንም ምክንያት የለንም እያለ ነው። የአንድ ጨዋታ እድሜ ነው። እሱንም ነገ ደግሞ ማንቸስተር ሲቲ ከቦርንሞዝ ጋር ከባድ ግጥሚያ ይጠብቀዋል። እሱን ጨዋታ ነጥብ የሚጥል ከሆነ አቻ ወይ ሽንፈት የሚያስተናግድ ከሆነ አርሰናሎች የእንግሊዝ ፕሪሚየር ሊግን ዋንጫ ለደጋፊዎቻቸው እንካችሁ የሚሉ ይሆናል ማለት ነው። አሁን ሁሉም ነገር ለሚካኤል አርቴታው ሰራዊት የተመቻቸ ይመስላል። እጁን እግሩን ታጥቦ ነገሮችን መከታተል ብቻ ነው። አይ ብሎ ገፍቶ የሚመጣም ካለ የመጨረሻውን ጨዋታ ክሪስታል ፓላስን ወገባ ገዶም ብሎ የፕሪሚየር ሊግ ዋንጫውን ማንሳት ብቻ ነው። ይሄ ለሚካኤል አርቴታ ካለፉት አንጻር ከባድ አይመስልም። የዘንድሮን የውድድር ዓመት ከሞላ ጎደል በልቶታል ብሎ ለመናገር ይቻላል። ያራዳ ልጆች ይመቻችሁ። ሼር ኮፕሊንክ እናንተ ነው። አርሰናል አሸነፈ። ወይኔ ተቃጠልን። ኧረ በስመ አብ ሲያስጠላ። ወይኔ ቋጣሪ፣ እኛም ብሎ ቋጣሪ እንዴት እንደሚያስጠላ ማለት ነው። አርሰናል የሚያሸንፍበት መንገድ ማለት ነው ቀጠል ነው የሚያደርገው። በስመ አብ። ለማንኛውም በአንድ ኮርና አሸንፏል። እኔ በቃ በጣም እኮ የሚያናደኝ ምን አለ ወይ 3-4 ጎል ብታገቡ። ግን ተስፋ አንቆርጥም። አሁንም ተስፋ አንቆርጥም። በፓላስ እናረጋለን። እኔ በጣም ዛሬ ልቤን የሰበረኝ ከአርሰናል ማሸነፍ በላይ የጋርዲዮላ መውጣት ነው። በጣም ያሳዝናል። ግን በቃ ኧረ በስመ አብ፣ ኧረ ተቃጠልኩ። እኔ ሲቲ ሲሸነፍ ራሱ እንዲያልቃጠልም አርሰናል እንደሚያሸንፈው ሲቃጠል ሲቲ ሲሸነፍ እንዲያልቃጠል ሲያስጠላ። ባልቋጠርኩ ኖሮ በእናትህ እስከ መጨረሻው በርንሌ በቃ እኔ እኮ በርንሌ ነኝ አለ። በቃ ልውረድ እስቲ ልወርድ አይደል እንዴ? ለመውረድ እንደዚህ መጨነቅ ምንድነው? ምን አገባኝ አለ በርንሌ። በቃ እንዴ በሰላም መውረድ የማይቻልበት ፕሪሚየር ሊግ እኔስ እሄዳለሁ ይብለኝ ለከራሚው ብሎ አስረክቦ ሄደ በርንሌ። በቃ እኛ ቀረን፣ እኛ ማክሳችን ተልጦ ቀረን። እዚህ እዛ እያለን አሁን የእኛ ቅሌትና ክሪስታል ፓላስ ብቻ ነው የቀረው። አሁን ክሪስታል ፓላስ 10 ሚሊዮን ያገኛል። በቃ ቀለን ቁጭ አለን። እኛ በግሌ 12 ቪዲዮ ሰርቻለሁ የዘፈን ግብዣ ብዬ የሀዘን ዘፈኖችን። አሁን የምትበሉት ከሆነ 12 የሴሌብሬሽን ዘፈኖችን እሰራለሁ። በቃ ምንም ማድረግ የምችለው ነገር የለም። አሁን በርንሌ በቃኝ አለ። በቃ ይመቻቸው። በቃ ምንም ማድረግ አይቻልም። ሃቨርትስ በቃ ኧረ በቃ ምንም የቀረው ነገር የለም ካሁን በኋላ። እኔ ፓላስ እንዳምጡ እስካሁን እንዴት በደረስኩኝ በሄድኩኝ ኖሮ ዝም ብዬ እኔ ስጃጃል እንጂ። ኧረ ቲሸርቱን አዎ ይሄን እንዴት ብዬ ጥዬው እሄዳለሁ? እንዴት ብዬ አዎ በቃ አሁን በዚህ በሌሊት ነው እንጂ ጠዋት ራሱ አይቻልም። የሚሆን ነገር አይደለም። በርነ